የ3 ዓመቱ ህፃን ባሪስታ በካፍቴሪያዎችና ሻይ ቤቶች ቡና፣ ሻይ፣ ማኪያቶ፣ ስፕሪስ፣ ካፕቺኖና ሌሎች ትኩስ ነገሮችን የሚያዘጋጁ ባለሙያዎች መጠሪያ ነው። ታዲያ በዚህ ሙያ ላይ በወጣትነት ወይም በመካከለኛው የእድሜ ክልል ላይ የሚገኙ ሰዎች በስፋት ተሰማርተው ይስተዋላሉ። በአሜሪካ ኮሎራዶ ግዛት ውስጥ በሚገኘው የቡና መሸጫ ጎራ ቢሉ ግን የ3 ዓመት ህፃን ባሪስታ ያገኛሉ። የ3 ዓመቱ ህፃን አድለር በቤተሰቦቹ የቡና መሸጫ ስፍራ ነው የባሪስታ ስራውን የሚሰራው። አድለር ከታላላቆቹ የሚስተካከል ካፕቺኖ እንደሚያዘጋጅ ነው የተነገረው። ህፃኑ ልጅ ባሪስታነትን መስራት የጀመረው በክረምት ወቅት ወደ ቤተሰቦቹ ቡና መሸጫ መደብር በሚመላለስበት ጊዜ መሆኑም ተገልጿል። የቡና መሸጫው ደንበኞች በዩቲዩብ ላይ የለቀቁት ቪዲዮም አድለር በጥንቃቄ ካፕቺኖ ሲያዘጋጅ የሚያሳይ ነው። የህፃኑ እናት አንድሪ ዌብ ልጄ እኔ የምሰራውን ነገር በሙሉ የመስራት ፍላጎት አለው ስትልም ተናግራለች። አድለር የሚያዘጋጃቸው ትኩስ መጠጦች በሙያው ለረጅም ጊዜያት ከቆዩ ባሪስታዎች ጋር ምንም ልዩነት እንደሌለው እናት ዌብ ለልጇ ምስክርነት ሰጥታለች።